ሻይና ቡና መጠጦች የህፃናትን ኩላሊት ሊጎዱ ይችላሉ እንዴ? ሰላም ዶክተር ቤዛ ያባባለው የህፃናትን ኩላሊት ስፔሻሊስት ነኝ። ህፃናትን ሻይ ቡና እንዲሁም ደግሞ ሌሎች ኃይል ሰጪ መጠጦችን እንዳይሰጡ እንከለከላለን። ምንድነው ብለን ስንል በዋነኝነት ካፊን የሚባል ንጥረ ነገር ስላላቸው ነው። ካፊን ምንድነው ጥቅሙ ምንድነው ጉዳቱ ብለን እናያለን። ካፊን አነቃቂነት አለው፣ ስቲሙላንት የሚባል ባህሪ አለው። በተጨማሪም ደግሞ ሌሎች ንጥረ ነገሮችን በውስጡ ቡና ይዞ ይገኛል። ስለዚህ አነቃቂነቱ ምንድነው ችግሩ? ኩላሊትን ደም ግፊትን ለጊዜውም ቢሆን ከፍ እንዲያደርግ ያደርጋል። ሲምፓቴቲክ የሚባሉ ነርቮቻችንን ጫና በመፍጠር ደም ግፊታችን ከፍ እንዲል ሊያደርግብን ይችላል። በተጨማሪም ደግሞ ኩላሊት ላይ በተለይ ድካም ያላቸው የደከመ ኩላሊት ላይ ፎስፈረስ እና ፖታሽየም የሚባሉ ንጥረ ነገሮች በከፍተኛ ሁኔታ ስላላቸው ማጣራት እንዳይችልና እነዚህ ንጥረ ነገሮች በሰውነታችን እንዲጠራቀሙ ያደርጋል። በተጨማሪም ፈሳሽ ደግሞ በደንብ ሽንት ለማይሸኑ የኩላሊት ታካሚዎች ላይ ሽንት ከሰውነታችን ብዙ ስለሚያስወጣ በተለይ ፈሳሽ በምንከለከልበት ጊዜ በሰውነት ውስጥ ያሉ የፈሳሽ ንጥረ ነገሮችን መጠናቸው እንዲዛባ ያደርግብናል። ስለዚህ በዚህ ሶስት ምክንያቶች የተነሳ ሻይና ማንኛቸውም ኃይል ሰጪ መጠጦች ለኩላሊት በሽተኞች አይመከሩም፣ ለህፃንም ሆነ ለአዋቂ። አመሰግናለሁ።